በቡና መገኛነትና በጥቅጥቅ የተፈጥሮ ደኖቿ በዓለም ላይ የምትታወቀው የከፋ ዞን የቱሪዝም የገቢ ምንጭ ሊሆኑ የሚችሉ ክዋኔዎች እየተከናወኑባት ነው። በዚህች ዞን በርካታ ዕድሜ ጠገብ አብያተ ክርስቲያናትና መስጊዶች የሚገኙ ሲሆን ይህም ከቅርብ ጊዜ ወዲህ የብዙዎችን ቀልብ መሳብ ጀምሯል። በአካባቢው ያለው ሰላማዊ እንቅስቃሴ ለዚህ አንዱ ምክንያት ሆኖ ይጠቀሳል። ይህንንም ወደ ዞኑ ዋና ከተማ ቦንጋና አካባቢው የሚመጡ እንግዶች ከሚሰጡት ሐሳብና አስተያየቶች መረዳት እየተቻለ ነው። ዋና ከተማዋ ቦንጋ በተለይም በአምልኮ ምክንያት በርካታ እንግዶች የሚመጡባትና ከብዙዎቹ መካከል ጫማ ሳማሪዎችን፣ የመንገድ ዳር ቡና ነጋዴዎችንና ባለምግብ ቤቶችን በከፍተኛ ሁኔታ ተጠቃሚ እያደረገ ያለው የዋቻ ኦበራ ጌቴሴማኒ ቅድስት አርሴማ ገዳም ለሀገር ውስጥ ቱሪዝም መስፋፋት ጉልህ ድርሻ ማበርከት የሚችል ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስር የምትተዳደረው ይህች ቤተ ክርስቲያን ምናልባትም በቀጣዩ ትውልድ በድንቅ የሰው ልጆች ቅንጅት የተሰራ ቤተ ክርስቲያኗ የሀገር ቅርስ ሆኖ ሊያገለግል የሚችል ሕንፃን ገንብታ ከሰሞኑ አስመርቃለች። እንደምን አላችሁ? እንኳን ደስ አላችሁ። በጣም ደስ ይላል። የደስታ ቀን ነው። እንግዲህ እዚሁ ደርሰናል። አንድ ሁለት ሶስት ቃላት እያንዳንዶቻችን አባቶች አራታችን እንግዲህ መልእክታችን እናስተላልፋለን። እንግዲህ አንተ ኮክ ወዲበዛቴ ኮክ አንጻ ለቤተ ክርስቲያን የቅዱስ ወይክሉዋ አናቀጾ ሲል አንቀልቅሎታ ወማስኖታ በማቴዎስ ወንጌል ምዕራፍ 16-13 ላይ ቅድም የተነበበው ቅዱስና ወርቃማ ቃል ነው። መድኃኔ ዓለም ክርስቶስ ክብር ምስጋና ይግባውና አባቶች ሐዋርያትን ከኢየሩሳሌም ወደ ቂሳርያ ወሰዳቸው ይላል። እንግዲህ መላዋን እስራኤል በኪደተ እግር ነበረ እየተዘዋወረ የእጁን ተአምራትና የቃሉን ትምህርት ያስተላለፈው። በዚህ ጊዜ እንግዲህ በቂሳርያ አንድ ከባድ የሆነ ጥያቄ ለአባቶች ሐዋርያት አቀረበላቸው ነው የሚለው። ጥያቄው መነ ይብልዎ ሰብእ ለወልደ እጓለ እመሕያው ነው። አባቶች ከየመንደሩ የተወጣጡ ናቸው። ኑና ተከተሉ በሚለው ቋንቋ ሁሉም ቤተሰባቸው፣ ንብረታቸው፣ ቁሳዊ ሀብታቸው ሁሉ ጥለው ጀስት ለጊዜው በእግር ተመከትለውታል፣ ኋላ ደግሞ በግብር መስለውታል። ስለዚህም እኔን ማን ይሉኛል ሰዎች የሚል ጥያቄ ፈርጠም ያለ ጥያቄ ነበረ። ሰዎች መላው እስራኤል እንግዲህ ከሁሉም የተወጣጡ ናቸውና ሰዎች ማን ይሉኛል ብሎ ጠየቃቸው። እንግዲህ ሰው የሰማውን መናገር ያለ የነበረ ነው። የሰሙትን ተናገሩ ማለት ነው። ሰዎች የሚሉት የነበረ አንዳቸው ኤርምያስ ይላሉ፣ አንዳቸው ደግሞ ኤልያስ ይላሉ፣ አንዳቸው ደግሞ ዮሐንስ መጥምቅ ይላሉ፣ አንዳቸው ደግሞ ከነቢያት አንዱ ነው ይላሉ የሚለው ጥያቄ የሰሙትን ነገር አቀረቡለት ማለት ነው። ከዛ በኋላ በሩቅ የጠየቃቸውን በቅርብ እናንተስ ማን ትሉኛላችሁ አላቸው። አባታችን ቅዱስ ጴጥሮስ ፈጠን ብሎ የሐዋርያት አለቃ ነውና ፈጠን ብሎ አንተማ የእግዚአብሔር አብ የባሕርዩ ልጅ ነህ፣ ኢየሱስ ክርስቶስ ነህ፣ አንተ የመጣኸው ለድኅነት ነው ብሎ ስለመሰከረ መድኃኔ ዓለም ክርስቶስ ደስ አለውና እስመ ይከሰተ ለከ ዘሥጋ ወደም አላ አቡየ ዘበሰማያት ከሰተ ለከ። ይህንን አፍን ከፍቶ ፊትን ጸፍቶ ያናገረ ደማዊ ሰው አይደለም። አዎ ያናገረ እግዚአብሔር አብ እግዚአብሔር መንፈስ ቅዱስ አናገርህ አለው። ስጋዊና ደማዊ አይደለም ያናገርህ ብሎ መሰከረለትና እንዲህ ካለ በኋላ እኔ እምላለሁ አንተ ስምዖን ብፁዕ ነህ አለው።
ብፁዕ የሚለው ቅጽል ስም የተገኘው በዚያን ጊዜ ነው። ዛሬ በቤተ ክርስቲያናችን እንጠራበታለን ማለት ነው። ብፁዕ ማለት ንዑድ፣ ክቡር፣ ምርጥ ማለት ነው። እንግዲህ በዚህን ጊዜ ነበረ እንግዲህ ይሄ በቂ የሆነ መልስ፣ አርኪ የሆነ መልስ፣ አጥጋቢ የሆነ መልስ ስለመለሰ የሰጠው ደግሞ ልብ በሉ እንግዲህ የመንግስተ ሰማያትን መክፈቻ እሰጥሃለሁ አለ። በምድር ያሰራችሁት በሰማይ ታሰረ ይሆናል፣ በምድር የፈታችሁት ደግሞ ወይም የፈታው ደግሞ በሰማይ ተፈታ ይሆናል። አንተ የቤተ ክርስቲያን አለት ነህ አለው። እንግዲህ የቤተ ክርስቲያን ህንፃ ሰራችሁ፣ ወደ ቤተ ክርስቲያን የተለወጠችው ከአሁኑ ሰዓት ከአሁኑ ዋዜማ ጀምሮ ከተባረከች በቅባ ቅዱስ ከታተመች በኋላ ነው። አሁን ስሟ ህንፃ ሳይሆን ቤተ ክርስቲያን ነው የምትባለው። ለምን? በአባታችን በቅዱስ ጴጥሮስ ምትክ እኛ እንግዲህ በአባቶች ምትክ ልጆች ተተክሉሽ እንደሚለው በአባታችን በሐዋርያት በአባቶቻችን በቅዱሳን ሐዋርያት እግር ተከትለን አማናዊት ቤተ ክርስቲያን እየባረክናት እየቀደስናት በቅባ ሜሮን እየለወጥናት እያተምናት ያለነው በአሁኑ ሰዓት እኛ ነን። እንግዲህ ለሚቀጥለው ጄኔሬሽን ደግሞ ይቀጥላል ደግሞ አሁን። ስለዚህ አንተ አለት ነህ ተባለ። አለት ሁላችሁ እንደምታውቁት ጽኑ ነው። አዎ ጽኑ ነው። ቤተ ክርስቲያን አማናዊት ቤተ ክርስቲያን ጽኑ ነች። ቅዱስ ዮሐንስ አፈወርቅ እቺ አማናዊት ቤተ ክርስቲያን ብዙ ጦር ይሰበቅባታል ይላል። በውስጥም በውጭም እንግዲህ በጦር ይወጋታል፣ ትደማለች፣ ደሟ ይፈሳል ግን አትወድቅም ይላል። ስለዚህ መድኃኔዓለም ክርስቶስ የሚጠበቃት በደሙ ያከበራት መጀመሪያ በሀገረ ፊልጵስዩስ እሱ በአካል ተገኝቶ የባረካት በስመ ማርያም በስመ ቅድስት ድንግል ማርያም፣ ከዛ ቀጥሎ ደግሞ ያሉት እነሆ ምንድነው ያላቸው? መድኃኔዓለም ክርስቶስ ዋነ ይሄሉ ማእከሌክሙ በኩሉ መዋዕል እስከ ዕልቀተ ዓለም፣ እነሆ እኔ እስከ ዓለም መጨረሻ ሁልጊዜ ከእናንተ ጋር ነኝ አላቸው። የመጣሁት ከምዕራብ ኦሞ ዞን ያው ከጀሙ ከተማ ነው። ስም ዘሪሁን ይገስ እባላለሁ። ያው እንግዲህ ከመጀመሪያ ከጅምሩ ጀምሮ ከመሰረት ሲጣል ጀምሮ የበረከት ስራ ስራ ነበር። ግንባታው ተገንብቶ እዚህ ሳያ ያው በዓሏንን ለማክበር የመጣሁት። በጣም መንገዱ ሁሉ ነገር ቤተ ክርስቲያኑ በጣም በሚያምር ሁኔታ ተሰርቷል። በጣም ደስ ይላል። በዓሉ በጣም ደስ ይላል። በዓሉ ድባብ በጣም ደስ የሚል ነው። አባቶችን ከጅማ በመቀበል እዚህም ምእመኑ ብዛቱን እያያችሁ ነው። ደስ የሚል ነገር ነው። ጸጥታውም በሰላማዊ መንገድ የተከናወነ ነው። መንግስትም፣ ማህበረሰቡም፣ ወጣቱም ሁሉም ለቤተክርስቲያኗ የሰጠው ክብርና አገልግሎት ደስ የሚል ነውና ሁሉም በያለበት እግዚአብሔር ይስጠው። የመጡት እንግዶቻችንን በአግባቡ እንዲመለሱ እግዚአብሔር በሰላም ያስገባቸው ወደ የቤታቸው። ኦሬዲ አሁን ታቦት ጽላቱ ወደ ቤተክርስቲያን እየገባ ነውና ስርዓቱ እያለቀ ነው። እግዚአብሔር መጨረሻውን መጀመሪያውን እንዳሳምረ መጨረሻውንም ስላሳምረ እግዚአብሔር ይመስገን። መድኃኔዓለም ክርስቶስ ከኛ ጋር ነው። ሐዋርያት የሰበኩት እየሰበክነ ነው። ሐዋርያት እየቀደስነ ነው። አዎ እግዚአብሔር ምስሌነ፣ እግዚአብሔር ከኛ ጋር ነው። እኛ የምንሰራው ስራ ሁሉ እኛ መሳሪያዎች ነን። እሱ ነው ሰያሜ ካህናት፣ እሱ ነው ቡራኬ የሚሰጥ እሱ ነው። ቅዱስና የሚሰጥ እሱ ነው። ስለዚህ ወገኖቼ እንኳን ደስ አላችሁ። ከጅማ አባቶቻችንን ተቀብለን ስንመጣ በአንድ ጋዜጠኛ ከእናንተ ውስጥ ባለ ጋዜጠኛ አማካይነት እንደ ጎጀብ ላይ አባቶች ወርዶ በእግራቸው መርቀው ማለፍ አለባቸው ጎጀብን ተብለው አባቶችም የኛን ድምጽ ሰምተው የምእመኑን ድምጽ ሰምተው የነበረውን ሁኔታ የምታዩት ነው። ድባቡ የጎጀብ ሕዝብ በጣም የሚመሰገን ነው። ይሄ ቤተክርስቲያን በጣም አሪፍ ነው። ዳገታማም ነው፣ በረከትም አለው። እንደገና ደግሞ በጣም ጥሩ ቤተክርስቲያን ነው። እንኳን አደረሳችሁ። ለዚህ ምረቃም በሰላማዊዋ የቦንጋ ከተማ
ከተለያዩ የሀገሪቱ ክፍሎች ብፁዓን ሊቃነ ጳጳሳትና ምዕመናኖቿ እንዲሁም ጥሪ የተደረገላቸው እንግዶቿ በተገኘው የትራንስፖርት አማራጭ ተገኝተዋል። ደማቅ አቀባበልም ተደርጎላቸዋል። በዚህ ውስጥ በምዕመናንና በከተማው ነዋሪ ዘንድ የተፈጠረውን የደስታና የመታደስ ስሜት ማየቱ ብቻ ተጨማሪ እርካታን ይፈጥራል። ስለዚህ እጅግ በጣም የአካባቢ መጀመሪያ መምጣቴ ነው። በጣም አጥንቻለሁ። ብፁዕ አባታችን አቡነ ሕዝቅኤል እጅግ በጣም የምንወዳቸው መምህራችን ናቸው። የወንጌል ገበሬ ናቸው። የፍቅር አባት ናቸው። የትህትና አባት ናቸው። የልማት አባት ናቸው። እየሰሩ ነው። ይሄ ነው አባት ማለት፣ ይሄ ነው። አባታችሁ ይዛችሁ ነው እንዲህ ያለ ካቴድራል የሰራችሁት። እኒህ ታላቅ አባት የጸሎት አባት እየረዷችሁ በአካልም በረድኤትም በአካልም እዚህ እየተገኙ እየረዷችሁ እንዲህ ያለ አስደናቂ የሆነ ቤተክርስቲያን ሰርታችኋልና ልጆችን እንኳን ደስ አላችሁ። በየትኛውም ጊዜ እንደዚህ በዓላቱንና ሁሉን ነገር አድምቆ የሚኖር የጎጀብ ሕዝብ በእውነት እኔ ሳላመሰግነው ማለፍ አልፈልግም። እናንተንም ሳላመሰግን አልፈልግም። ደስ የሚል ነበር። እግዚአብሔር በእነሱ ምርቃት ያለንን ነገር ይሸፍንልን የሚል እምነት ነው ያለኝ። እኔ ናሁን ብርሃኑ ነው የመጣሁት ከጅማ ነው። ይህ ቤተክርስቲያን በጣም አሪፍ ነው፣ ያምራል፣ ሕዝብም አለው። የሚቀጥለው ደግሞ አባቶች ሁሉም መንፈስ ቅዱስ እንዳቀበላቸው መልእክት ያስተላልፋሉ። እግዚአብሔር ባርካችሁ። በዚህች ሀገር ደግሞ የተባረካችሁ የተቀደሳችሁ በእውነቱ በስጋም በነፍስም እግዚአብሔርን የምታገለግሉ የዚህ ሀገር ተባባሪ እዚህ ቅንነት ያለው ህዝብ መሀል ያላችሁ ይህን ህዝብ የምታስተዳድሩ ባለስልጣናት የተባረካችሁ ጸጥታውን ሴኩሪቲውን በደንብ የምትይዙ የጥበቃም አዛዦችም ሁላችሁ የፖሊስ ሁላችሁ እግዚአብሔር ይባርካችሁ። ዛሬ ደስ የሚል ፕሮግራም ስላለ ቤተክርስቲያን ሌላ ጊዜ መጥቼ አላቅም ነበረ። ይሄ ነገር በሚዲያም በተለያዩ ቤተክርስቲያን ጅማ ስለተነገረ በዛ ምክንያት ይሄን ነገር ሊጎበኝ መጥቼ ያለሁ እና ደስ የሚል በጣም በተለይም የዚህ ቤተክርስቲያን በየአድባሩ ያሉት ሊቃውንት አባቶች፣ ካህናት፣ መነኮሳት ሁላችሁ ሊቃውንት ቤተክርስቲያን እግዚአብሔር እንኳን ደስ አሰኛችሁ፣ ደስ አለን። በጣም ሳየው ካዩዋቸው ሀገር ሌላ ሀገሮች ወደ ሰሜን ሄጄ ያለው ሌላ ደግሞ ክልል ሄጄ ያለው ግን በጣም ለምለም ነው። በጣም ህዝቡም በቃ እንግዳ መቀበሉ በጣም የሚሰማ በጣም ደስ የሚል ነገር ነው። ፕሮግራማቸውን ማታ አዳር ስናድርም የተለያየ እንትኖችን አቀርቦ ለኛ ለምእመኑ አቀርቦ እሱን ጸበል ጸዲቅ የምንጠጣውን የምንበላው አቀርቦ ነው በስነ ስርዓት ነው አደር ነው። አሁን ማታ መሀሌት ገብተን ቤተክርስቲያኑን ጎብኝተን ደስ የሚል ነው ያሳለፍ ነው። የዚህ ደብር የዚህ የገዳሙ አስተዳዳሪ አባታችን ሌሎቹም አሰሪ ኮሚቴዎች ወጥታችሁ ወርዳችሁ ይህንን የመሰለ የእግዚአብሔርን ቤት ስለሰራችሁ በመሰረቱ ይሄ የነበረው ወደ 72 ሄክታር መሬት ተፈቅዶ በየቢሮ ያሉት ትክክል ነው ብለው ለዚህ ሀገር መኩሪያ በራሱ ቱሪስትን የሚስብ ለሀገር የሚያኮራ ከላሊበጋ ጋር ከሌሎችም ከናክሱም ጋር ሊወዳደር የሚችል ቤተክርስቲያን ሰርታችሁ ገንዘብ እያዋጣችሁ በሁላችሁም ለዚች ቤተክርስቲያን ያደረጋችሁትን እግዚአብሔር ቤታችሁን እንደዚሁ ያንጽላችሁ፣ እድሜያችሁን ይጨምርላችሁ። በፍቅር ስለመጣችሁ የፍቅር ሰዎች ስለሆናችሁ እግዚአብሔርን ብላችሁ ስለመጣችሁ እናንተን ይላል መዝሙር 90 ላይ
እድሜ እንዴት እንደሚጨምር እግዚአብሔር ይናገራል። እግዚአብሔር ደግሞ ረጅም እድሜ እንዴት እንደሚያጠግብ ይናገራል። እድሜ አጥጋቢ እግዚአብሔር ነው። ጤና የሚሰጥ እሱ ነው። ከምድር ባለጸግነት የለም፣ ከሰማይ ነው። የሰማዩን ደጅ ከፍታለሁ፣ እንቅብህና በኋቃህ ስትወጣም ስትገባም ቤትህን እባርክልሃለሁ ያለው እግዚአብሔር አሁንም በዘዳግም 28 ላይ ያለውን እግዚአብሔር ትእዛዜን ሕጌን ለሚጠብቁት በመውጣታቸው በመውረዳቸውም በመኖራቸው ሁሉ ጊዜ ባርካቸዋለሁ። ደግሞም እኔን በመተማመን ተጣባብቀዋልና ረጅም እድሜ ያጠግባቸዋለሁ፣ እጠብቃቸዋለሁ ያለው ይጠብቃቸው እግዚአብሔር። ምን የሚጨመር ምን ቃላት አለው? ቃላቱ ምንም ቃላት የለኝም። ከፍ ያለ በጣም ደስ የሚል ነው። በጣም የሚድንበት የሚዳንበት ገዳም ነው። እንዴ እንዳይመስላችሁ እኔ አንድ ነገር ላጋለጥ ነው ዛሬ። እሺ እኔ ኮሌጅ ነበርኩ እዚያ መንፈሳዊ ኮሌጅና አቡነ ሕዝቅኤል ያኔ ለመሾም ሲመጡ እኔ በክረምት እዚያው ነኝ የነበርኩትና አቡነ ሕዝቅኤል ይዞራሉ። እኔ ብቻ ነኝ፣ አባቶች አልነበሩም። ክረምት ስለነበር ከዩኒቨርሲቲው ወጥቷል እና ጌቱም አልነበረም እዚያ ያኔ ሰስፔንድ ተደርጎ ነበር እና ብዙዎቹ እንደዚህ ነበረ። በኋላ እኔ እዚያ ነበር። አባታችን እኔ ሲዞሩ እኔን አገኙ እና አንተ ጸጉሬን ማን ነው የሚላጨኝ? መላጨታቸውን አያውቁም። ሲሾም እንግዲህ ጸጉር ተላጭቶ ይሄን ብቻ አሁን እንደመቀባት ሳይሆን ሲቀቡም ጸጉር ተላጭቶ ነው ያባቶች። ሰምታችኋል? ማን ነው ጸጉሬን የሚላጨኝ ሲሉ እኔ ደግሞ በአጋጣሚ ትንሽ ነበረኝ ይሄ በሞተር የሚሰራው እንደ ድሮ ይሄ እንደዚህ እጅ የሚልጠው አይደለም። እሱ ስለነበረኝ ወንበር አስገብቼ ቤቱን ያውቀዋል። እዚያ ብፁዕነቶ እንግዲህ አሁን ባይሾሙም እንደዚያ ብዬ ነው የጠራኋቸው። እኔ አምስት አባቶች ነው ያሳደጉ። በጣም ብዙ ከአቡነ ትልቁ አቡነ ጎርጎርዮስ ጀምረው ብዙ አባቶችን አገልግለን ነው የመጣ ነው። ዝም ብለው ተረማምደን አለመጣ ነው እና እሳቸው ምን አሉ? ላጭቻቸው ምን ሲል 4 ቁጥር ጌቱም ቤቷን ያውቃታል። ሁሌ ሲርባው እዚያ ነበር የሚበላው እሱ እና እዚያው ቤት ነው። አቡነ ሕዝቅኤል ምን አሉ? እነሱ ሊሾሙ ነው። ብፁዕነቱ 16 ነበራቸው ይመስላል። አዎ እንደዚያ ናቸው። በኋላ ምን ይላሉ? እኔ ገና አንድ አመት ያው ጌቱ ያውቀዋል እንደዚያ ተብለ ስለነበር በኋላ ነው የመጣሁት እና ትንሽ እዚያ ብፁዕነታቸው ደግሞ ምን አሉኝ? የዛ አንተንም ለዚሁ ያብቃህ ብለው መስቀላቸውን አውጥቶ እንደዚህ መቱኝ። ሰምታችኋል? ከ8 ወር በኋላ እኔና አቡነ ጦንስ አብረን መጣ የወሳቸው እና እኔ አልነበርኩም። መታሰቢያዬም በጣም እዚያ ደግሞ ተልኬም ነበር ወደ ሌላ ቦታ እንደዚህ ወደ ዩኒቨርሲቲ ለማስተማር መቀሌ ሄጄ ነበር። እዚያ በአስቸኳይ እንድትመጣ ተብዬ ነው የመጣሁት። አልሰማሁም። በኋላ የአቡነ አባታችን ትክክል ነው የተናገሩት። ይህንን ብቻ ሳይሆን እኛንም እንደዚህ አድርገው በመስቀላቸው አሁን ዛሬ እንዲህ እያደረጉ እንደረጩት ያኔም እንደዚህ አድርገዋል። የእግዚአብሔር ሰዎች ያሉት ይሳካል። የትኛውም ቦታ ላይ ብዙ አድባራት ላይ ሄደናል። በቃ ከዚህ የበለጠ ብዙም ነገር የለም። የሚገርም ስም ነው። እግዚአብሔር የተመሰገነ ይሁን። ቦንጋ ቅድስት አርሴማ በጣም ስሟ ወገን ነው። ከማንም በላይ በጣም የምትታወቅ ነችና እኛ አካባቢ አክቲቪስቶችም ሆን ማህበረሰብ አንቂዎችም የትኛውም የተለያዩ ሚዲያዎችም ቢሆን ይሄ ያለውን ገጽታ ጥሩ ነገር በማሳወቅ ይሄ የሚመጣው ጠቅላላ እንግዲህ እያንዳንዱ የሆነ ነገር ገንዘቡን ለከተማው ሳያፈስ አያልፍም።
ይሄ ነው ኢኮኖሚውን ማንቀሳቀስ ማለትና ማህበረሰቡ ይህንን ተጠቅሞ ጴንጤውም ይሁን ኦርቶዶክሱም እስላሙም የትኛውም ይህን ነገር ለበጎነት ተጠቅሞ አካባቢያችንን የሚያድግበትን መንገድ ቢያስተዋውቁ እላለሁ። እግዚአብሔር ከናንተ እና አንዳንድ ጊዜ እንዲህ ነው። ተከባበሩ፣ በየቢሮው ተከባበሩ። በያላችሁበት ትህትና ጥሩ ነው። እስመ በትህትና በቃ በትህትና በፍቅር ማለት ነው። ወበፍቅር በቃ ረከበ ልዕልና የተባለ አለ። ግን ሁልጊዜ እመቤታችን ትዕቢተኛ አልነበረችም። ወይም እንደ ሌሎቹ ሰውን የምትገለምጠ የባሪያይቱን ትህትናዋን ተመልክቷን ነው ያለችው። አይደለም እንዴ? ትሁት እናት ስለሆነች የባሪያይቱን ትህትና ተመልክቷል። እኔም ያኔ አቡነ ዘበሰማያት አሉልኝ ጸለይድ ብናል። ይኸው አሁን ደግሞ ዛሬ መጡና ትላንትና መጡና ያዕቆብ እዚያ ከፋ እዚህ ሸካ ትሄዳለህ አሉ። እንዴ ድሮ እኮ እኛ ለምነን ነበር ዶቅማውን ምናምን በየገጠሩ የምንበላው አግኝቼ ነው እንዴ ያን ህዝብ ብዬ ነው የመጣሁት። ገብቷችኋል? በስንት ዓመቴ ነው ያየኋችሁ። ደስ ብሎኛል። የነገ ሰው ይበላል። አባታችን አቡነ ሕዝቅኤል የዚህ የታላቅ ሀገረ ስብከት ሊቀ ጳጳስና የመንፈሳዊ ኮሌጅ ሰዋስወ ብርሃን የበላይ ጠባቂ፣ ብፁዕ አባታችን አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ብፁዕ አባታችን አቡነ ያዕቆብ የሩቅ ምስራቅ ሀገረ ስብከት ሊቀ ጳጳስ፣ ክቡራን የዚህ ሀገረ ስብከት የየመራ ኃላፊዎች፣ ክቡራን የመንግስት ባለስልጣናት፣ ክቡራን የዚሁ ሀገር ምእመናን ወምእመናት በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? እንኳን ደስ አላችሁ። እንግዲህ አባቶቼ የሚገባውን ነገር በሚገባ ወንጌሉን አስተምረዋል። እኔ የእግዚአብሔር ድንቅ ስራ ብቻ ይህን አይቶ ያለመናገር፣ ይህን ታሪክ አይቶ ያለመመስከር ደግ አይደለም። መናገር ጥሩ ነው በማለት ነው። በልቦ ለእግዚአብሔር ግሩም ግብርከ፣ አቤቱ አንተ ስራ ድንቅ ነው እንደተባለው እኔም ለዚህ ሀገረ ስብከት እንግዲህ አዲስ ነኝ። ሀገሩ በጣም የሚደነቅ የኔም ሀገረ ስብከት ነው ወደኔ እንዲሁ በዛፍ የተከበበ ነው በመሰረቱ። ይሄም ደግሞ በጣም ልዩ የህዝቡ የመንግስት ባለስልጣናት የህዝቡ መናበብ፣ የወጣቱ የአዛውንቱ መናበብ በጣም የሚገርም ነው። ይሄ ግሩም የሆነ ቤተክርስቲያን የዚህ ሁሉ ምዕመናን የሥራ ውጤት ነው። በእውነት የዚህ ህንፃ ኮሚቴ ሆናችሁ በኃላፊነት ስትመሩ የቆያችሁ፣ ሌሎቻችሁም ለዚህ ስራ ትብብር ያደረጋችሁ የመንግስት ባለስልጣናት፣ ሌሎቻችሁም ወጣቶች ምዕመናን ወምእመናት እንኳን ደስ አላችሁ። ይህ ቤተክርስቲያን የአንድ ብፁዕ አባታችን አንጋፋው አቡነ ሕዝቅኤል ታላቁ አባት የወንጌል ገበሬ እሳቸውን የሚገልጽ በእሳቸው አይን የሚታይ ታላቅ ግዙፍ ቤተክርስቲያን በዚህ ቦታ ይሄ ቤተክርስቲያን ተሰራ ተብሎ በፍጹም ለመናገር ራሱ በጣም ይከብዳል። የትልቅ ሰው ስራ ስራውን ትልቅ ነው። በእውነት መንበረ ጵጵስናውን አይተናል። መተን ደግሞ ስናይ በጣም ነው የተገረምነው። ልክ እሳቸውን የሚመጥን እሳቸውን የሚገልጽ የህዝቡን ታላቅነት የሚገልጽ የቦታውን ታላቅነት የሚገልጽ የምዕመናንን መናበብ የሚገልጽ ህንፃ፣ ይህ ግዙፍ ህንፃ በዚህ ቦታ ላይ መሰራት፣ ይሄ ሁሉ የስራ ውጤት ከአባታችን ጀምሮ የእያንዳንዱ የስራ ውጤት ነው ማለት ነው። ይሄ የህንፃ ኮሚቴ ብቻ አይደለም፣ ያለቃው ብቻ አይደለም፣ የሰበካው ብቻ አይደለም። የእያንዳንዱ ግማሹ ገንዘብ በመሆን ግማሹ ሙያ በመሆን ግማሹ ጉልበት በመሆን ግማሹ ሀሳብ በማመንጨት የመንግስት አካላት ጸጥታን በማስከበር ይሄ ሁሉ የሁላችሁም የስራ ውጤት ስለሆነ እንኳን ደስ አላችሁ በድጋሚ። በተለይ የጸጥታ አካላት እውነት ከትላንት ከጅማ ማለት ይቻላል ከጅማ ከጎጀብ ጀምሮ የፍትህ የጸጥታ የፖሊስ አካላት እስካሁን ድረስ አሁን ግቢ ውስጥም ብታይ በጣም ደስ ይባይዘው የከፋ ዞን አስተዳደር ሊመሰገን ይገባል። የትኛውንም ነገር ላይ የኦርቶዶክስ የጴንጤ የምን ሳይል በልዩነት ሳይኖር
እኩል ሁሉንም በማየት ሁሉም ስርዓት ላይ የሚያስተባብሩት ነገር ደስ ይላል። ሁሉም ነገር በዓላት በሰላም ነው የሚጠናቀቁትና ሊመሰገኑ ይገባል የሚል እምነት አለኝ። አመሰግናለሁ። የራሱን አቅም ሁሉን ነገር አድርጎ ነው እዚህ ድረስ አሁንም እዚህ መጥቶ በማደር እየደገፈ ያለውና ወጣቱም ሊመሰገን ይገባል። በእውነት እኔ በጣም ነው የገረመኝ። ይህን የመሰለ ቤተክርስቲያን እንቁ የሆነ ቤተክርስቲያን የሰራችሁት በዚህ ቦታ ላይ በዚህ ከርቀት ባለ ቦታ ላይ ይህን የመሰለ እንቁ የሆነ ቤተክርስቲያን ሰርቶ መባረክ፣ መመረጥ፣ መታደል እኛ ራሱ ይህን ማየታችን ይህን ቦታ መባረካችን እኛም ራሳችን መባረካችን ነው። በእውነት በጣም ደስ የሚል ግሩም የሆነ ህንፃ ነው ያየነው። በሚገርም ሁኔታ ደስ ሊላችሁ ይገባል። ሰርታችኋል። ብዙዎች አባቶቻችን ይሄን ሊያዩ ተመኝተው ፍጻሜውን ሊያዩ ተመኝተው ያልደረሱ ሰዎች ሊኖሩ ይችላሉ። እናንተ ግን ጀምራችሁ እግዚአብሔር አስፈጽሟቸዋል። ሰው ይጀምራል፣ የሚያስፈጽመው እግዚአብሔር ነው። በእውነት ደስ ይበላችሁ። ሌላው የመንግስት ባለስልጣናት ጸጥታን በማስከበር ይሄ ነው የሚያስፈልገው። ከቤተ ክርስቲያን ጋር ቀኝ እጅ ግራ እጅን አንተ አታስፈልገኝም ሌላው አይችልም። ግራ እጅ ደግሞ ቀኝ እጅን አንተ አታስፈልገኝ ወደዛ ሂድልኝ ማለት አይችልም። ቤተ ክርስቲያንና ቤተ መንግስትና ቤተ ክህነት ተናበው ቀኝ እጅና ግራ እጅ ሆነው ተናበው ነው መስራት ያለባቸው። በእውነት እናንተን ሳይ በጣም ነው የኮራንባችሁ። በጣም ጸጥታን በማስከበር የቤተክርስቲያን ስርዓት በማስከበር በእውነት የመንግስት ባለስልጣናት እዚህ ዞን መስተዳደር ሊመሰገን ይገባል። ይሄ ሁሉ ህዝቡ በሰላም ወጥቶ እንዲገባ የደቡብ ህዝብ የሰላም ሀገር ነው። የመናበብ ህዝብ ነው። የሚፋቀር ህዝብ ነው። ተከባብሮ የሚኖር ህዝብ ነው። ተዋዶ የሚኖር ህዝብ ነው። ስለዚህም ነው እግዚአብሔር መካከላችን ተገኝቶ ይህን የመሰለ ቤተክርስቲያን ልትሰሩ የቻላችሁት። ፍቅር ከሌለ ቤተክርስቲያን አይሰራም። አንድነት ከሌለ ቤተክርስቲያን አይሰራም ነበር። አንድነት ስላለ ነው፣ ፍቅር ስላለ ነው፣ መከባበር ስላለ ነው ይህን የሰራችሁትና እንደዚሁ በፍቅር ሆናችሁ እግዚአብሔር አምላክ ይህን እንዳስፈጸማችሁ ሌላም ከዚህ የበለጠ እንድትሰሩ ቤታችሁ እንዲባረክ ቅዱስ ፍቃዱ ይሆንልን። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። ለዚህ ያደረሰን ለሌላውም ሰርተን ደግሞ እንድንባረክ በእውነት አባታችን አንጋፋው ብፁዕ አቡነ ሕዝቅኤል የወንጌል ገበሬ ታላቅ አባት የዚህ የታላቅ ሀገረ ስብከት ሊቀ ጳጳስ ቢናገሩ ተናግሮ የማይጠገቡ የወንጌል አርበኛ አባት ናቸው። በእውነት ይሄ ሁሉ የእሳቸው የስራ ውጤትና የጸሎት ውጤት ነውና በእውነት እሳቸውን በእድሜ በጸጋ ይጠብቅልን። የእሳቸው ጸሎት እናንተን ይባርካችሁ ይጠብቃችሁ። ወስብሐት ለእግዚአብሔር። እውነቱ ገንዘባችንን ጉልበታችንንና አቅማችንን አስተባብረን ብንሰራ ለዞኑም ሆነ ለከተማው ድምቀት የሚሆኑ ትላልቅ ግንባታዎችን ከማከናወን ባሻገር ተጨማሪ የገቢ ምንጮችን መፍጠር እንደምንችል ያሳየ ነው። በተለይ ብፁዓን አባቶች የሕዝቡን ስነ ልቡና በተረዱበት ልክ ወደ ከፋ ዞን ድንበር ሲሻገሩ በጎጀብ ወንዝ ድልድይ ላይ ሕዝቡን የባረኩበትና የተደረገላቸው አቀባበልም ለሕዝቡ የሰጡትን አክብሮትና አባታዊነት ያሳያል። በቦንጋ ከተማ ለምትገኘው የዋቻ ኦበራ ጌቴሴማኒ ቅድስት አርሴማ ገዳም ሕንፃ ምረቃ የመጡት የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሕዝቅኤልን ጨምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ አባል የሆኑት ብፁዕ አቡነ ያዕቆብ የእንግሊዝ የሩቅ ምስራቅ አየርላንድና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤፍሬም የቡርኖ በደሌ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ ናቸው። ሊቀ ጳጳስ፣ የሀገረ ስብከቱ የየመምሪያ ኃላፊዎች፣ ከኛው ጋር ተጓጉዛችሁ የመጣችሁት አዲስ አበባ እዚህ የደረሳችሁ፣ ከውጭም ሀገር የመጣችሁ ይህን በዓል ለማክበር የመንግስትም አካላት፣ ሊቃውንተ ቤተ ክርስቲያን፣ እዚህ ደግሞ በጸበሉ የምትገለገሉ ልጆቻችን እግዚአብሔር ቸር ነውና ከመሰረቱ ጀምሮ እስከ ጉልላቱ ድረስ አስፈጽሞ ያሳየን አምላክ ስሙ የተመሰገነ ይሁን። በእውነት ህንፃ ኮሚቴውም ጠንካራ ነው። ብዙ ውጣ ውረድ አለ። ውጣ ውረዱን አልፎ እዚህ ላይ መድረስ እንደ ቀላል ነገር የሚታይና የሚገመት አይደለም። በስራ መካከል ብዙ እንቅፋቶች አሉ። ነገር ግን
የስራው ባለቤት እግዚአብሔር ስለሆነ ሁሉንም እያስወገደ እዚህ ላይ አድርሷል። እውነት ብፁዓን ሊቃነ ጳጳሳት እየተራ አስተምረውናል፣ መክረውናል። እኔ ከነሱ በላይ የምጨምርበትም ቃል የለም። ነገር ግን እንዳውም ስሜ ሲጠራ ለመታዘዝ ያህል ካልሆነ በስተቀር ማለት ነው። መልካም ነው። ጫካ መካከል እንደው እግዚአብሔር ፈቀደና ይህን ቤተ ክርስቲያን አምጥቶ ሰዎችንም ማነሳሳና ቁጭ አደረገ። ቀደሰ ማኅደሮ ልዑል እግዚአብሔር ውስተ ማእከላ ይትታወቅ ወይርዳ እግዚአብሔር ፍጽመ። ሁሉንም የሚረዳ እውከትንም የሚያስወግድ የሁሉም ረዳት የሆነው እግዚአብሔር ከሁላችን ጋር ስለሆነ ልንፈጽም ችለናል። ግን መቼም እግዚአብሔር እንግዲህም ሰው አያጣም። እግዚአብሔር የሰው ድሃ አይደለም። አንዱን ይሸኛል፣ አንዱን ይተካል። መልካም ነው። ሊቃነ ጳጳሳቱ ጥሩ ሁኔታ መክረውናል። ብፁዕ አቡነ ያዕቆብ እውነታቸውን ነው። ያችን ያለችውን እውነት ተናገሯት። እኔ አላውቀውም ነበረ። ቅዳሜ ማታ ነው እሑድ ልንሾም ራስን ታልተላጨህ የሚል መልእክት መጣና ማን ነው እዛ አሁን የሚላጭ ስላቸው አንዳንዱ በደረቁ ይላጫል። እሳቸው ደግሞ እንዳው ሳያንገራግሩም እኔ ያለሁ አሉና መጥተው ያው ጠጉሩን ቆረጡ። ጥሩ ነው እንግዲህ እግዚአብሔር ነው እንጂ እኔ አይደለሁም። እግዚአብሔር ያን ጊዜ በረከቱን አስተላልፎ ይሆናል። ያሉት ቃል ግን እውነት ነው። እኛ ታለንበት እኛ ለተጠራንበት ጥሪ ያድርስህ ነው ያልኳቸው። ሌላ ያልኩት የለም። ወደ ዓመት ሳይሞላን ተሾሙ። አዎ። እና መቼም ቅንነት አስፈላጊ ነው። ክፋት የመንግሥተ ሰማያትን በር የሚዘጋ ነው። ኃጢአት ማንንም አልጠቀመም። ኃጢአት የሰሩ ሲጎዱ እንጂ ሲጠቀሙ አላየናቸውም። መልካም የሰሩ ሰዎች ግን ከሞቱም በኋላ ስራቸው ሕያው ሆኖ ሲያስጠራቸው ይኖራል። ይህ ቤተ ክርስቲያን ተሰራ፣ መልካም ነው። የሰሩ የህንፃ ኮሚቴውም የሰበካ ጉባኤውም እዚህ የሚያገለግሉ ካህናትም የሀገረ ስብከቱ ሰራተኞችም የሀገረ ስብከቱ ሊቀ ጳጳስም የሀገር መሪዎችም ዞኑንም ክልሉንም የሚመሩ በእነሱ ጊዜ ተሰራ ነው የሚባለው። መጽሐፍ ሲጻፍ በመስፍንም በንጉስም በሊቀ ጳጳስም ነው። አዎ ይሄ ያለ ነው። ታሪክነቱን አይለቅም። መልካም ስራ ተሰርቷል። ጥሩ ነው። አካባቢው የፈውስ ቦታ ነው። ይህን ቦታ ስመሰርት ብዙ ፈተና ነበረው ብያቸዋለሁ። አንዲት ቤት ጸበልተኛው የሚጠመቅባት እንደው ነበረች። እንዲህ እዚህ ላይ አፍርሰዋታል። አሁን የለችም። እዛች ውስጥ ነው። እንኳ አልመጣሁም። እዚህ ክፉ መንፈስ ነበረ። ጫማችሁን አውልቁ እያለ የሚሳደብም ጭምር ነበር። አሁን በረድ ብሏል መሰል። እኔ እዛ ሄጄ ተመሰደብ ጫማዬንም አውልቄ አሁን ቤተ ክርስቲያን አርጌ አልገባም። ነገር ግን አካባቢውን ሁሉ በጫማ አትርገጥ የሚል መንፈስ ካለ ጫማህን አውልቅ። አላወልቅም።
እነሱ ጋርስ ምን አነታረከኝ ብዬ አንድ መነኩሴ ናቸው መጥተው ያስገቡት። ጽላቱን ባርኬ የሰጠሁ እኔ ነኝ። ለጸበልተኛው መጠመቂያ ነበር ያ ቤት። ወደ ቤተ መቅደስ አዞሩ። ያው እዚህ ለየት የሚያደርገው ያው ባዘው የትም ቦታ ቢሆን ያመነ ይድናል። እዚህ ለየት የሚያደርገው ደግሞ ታምረኛ ቦታ ነው። ስንት ሰው የተፈወሰ ቦታ ነው። ከሩቁም መጥተው አዞሩት። ጽላቱ ይግባልን አሉ። ገባላቸው። ጸበሉ ታምረኛ ነው፣ ይፈውሳል። አሁንም ቢሆን የዚህ አካባቢ ሕዝብ ብቻ ሳይሆን የውጭ ዓለም ነው ይችን ቤተ ክርስቲያን የሰራት፣ የውጭ ዓለም ጭምር ነው። እነሱንም እግዚአብሔር ይጠብቃቸው። አዎ እናንተ በእውቀታችሁ፣ በጉልበታችሁ፣ አዎ በገንዘባችሁ የደከማችሁ ብዙዎች ናችሁ። አዎ እግዚአብሔር አያውቅም አይደለም፣ ያውቃል። እኛ ያወቅነውን እግዚአብሔር አያውቅም ማለት አንችልም። የእያንዳንዳችንን ስራ ይመረምራልና፣ አዎ ኩላሊት ያመላለሰው ልብ ያሰበውን መርምሮ የሚያውቅ አምላክ ነው ያለን። በእውነት የህንፃ ኮሚቴውም አዎ እዳው ብዙ ደክሞ አዎ ቀና ደፋ ብሎ ይህንን ቤተ ክርስቲያን ለማስመረቅ ስለበቃ የህንፃ ኮሚቴውም ሰበካ ጉባኤውም እዚህ ያላችሁ አገልጋዮችም ተጠማቂዎችም እንኳን ደስ አላችሁ ነው። ሌላ የለውም። መልካም ነው። አባቶቻችን ትምህርቱን ሰጥተዋል። እኛም በመንገድ ብዙ ብለናል። ብዙ ቢያዋጉ ይዘነጉ ነው፣ ብዙ ቢተቹ ይሰለቹ ነው። እኛም ሳንሰለች ነገም ብዙ አገልግሎት ስላለ እናንተም እኛም ሳንደክም እዚህ ላይ ይበቃናል። ውስጥም ገና ብዙ ስራ አለ። ውጩን ባርከናል። ውስጥ ቤተ መቅደሱ ሁሉ ገና ብዙዎች ያልተጠናቀቁ ስራዎች ስላሉ የሊቃነ ጳጳሳቱ ወደዛም ደግሞ ወደ ስራ አለብን። ወደዛም እንሄዳለንና የሰማነውን በልቡናችን ያሳድር። እዚህ ያለነው ሰሚዎች ብቻ ሳንሆን ሰሪዎችም እንድንሆን እግዚአብሔር አምላካችን ይርዳን። አዎ የቅድስት አርሴማ አማላጅነት አይለየን። መንግስተ ሰማያትን የሚያወርስ እግዚአብሔር ነው። እሷ አማልዳ ታቀርባለች ነው። ግን እግዚአብሔር ፈቀደና የሀገሯ ሰዎች ሲያሳድዷት የአርማያና ሰው ናት ወደዚህ ተሰዳ መጣችና የኢትዮጵያ ሕዝብ እንግዳ መቀበል ልማዱ ነውና እሷን ተቀብሎ እንዲህ ያለ ቤተ መቅደስ ሰርቶ እያስተናገዳት ነው ያለው። እንኳን ደስ አለን ነው፣ ሌላ አይደለም። አዎ ከዛ ቢያባርሯት ክርስትና ወዳለበት፣ ወንጌል ወደ ተሰበከበት፣ አንድነትና ሶስትነት ወዳለበት፣ አዎ ወደ ሃይማኖት ቦታ ከነ ህይወቷ ከነ ክብሯ፣ አዎ ነገስታቱም ክብሯን ለመውሰድ ለማጉደፍ ሲሞክሩ አንሰ ተፍርኩ ለሃዱ መዛውቱ ኢየሱስ ክርስቶስ፣ እኔ ኢየሱስ ክርስቶስ ሙሽራ ነኝ እንጂ የዚህ ዓለም ተገልጋይ አይደለሁም በማለት ቁርጥ ነገር በመናገር አዎ እግዚአብሔር ረድቷት እነዛንም አጥፍቶላት ክብርና ጸጋውን አጎናጽፏት ወደ ሀገራችን መጣ። ሁላችንንም እየባረከች ልመናችንንም እየሰማች ወደ እግዚአብሔር እያቀረበች የእግዚአብሔርን የማዳን ስራ ወደኛ እያስተላለፈች ነውና ያለችው። አሁን ደግሞ ደሳሳ ነበር ያለችበት ቤት ሞቀ ቤት ገብታለችና አዎ የአሁኑ ልመና ደግሞ ይህን የሰሩ ሰዎች እድሜያቸው እንዲረዝም ሀብታቸው እንዲቀና የያዙት የተባረከ የተቀደሰ እንዲሆን ትለምንላቸዋለች ማለት ነው። ሌላ አይደለም እና ያሰማነውን